ሁሉንም በአንተ ዙሪያ ያለውን ሐቁን መስጠት ነፍስህንም ጨምሮ አማና ነው። ነፍስህን መጉዳት አይፈቀድልም። ሶስት ሰዎች ወደ ነብዩ ሰለላሁ ዐለይሂ ወሰለም ቤት መጡና እናታችን አይሻ ረዲየላሁ ዐንሃ ጠየቋቸው አይደል? ረሱል ዐለይሂ ሰላቱ ወሰላም እንዴት ነበር ዒባዳቸው ብሎ እናታችን አይሻ ረዲየላሁ ዐንሃ አብራሩላቸው እንዴት እንደሆነ ጾማቸው፣ ዒባዳቸው፣ ሰላታቸው ከአነሁም ተቃሉሃ ትንሽ አድርገው አዩት። ይሄማ ረሱል ሰለላሁ ዐለይሂ ወሰለም ስለተማሩ አላህ ወንጀላቸውን ስለማረላቸው ነው። እኛ በጣም ብዙ ወንጀል ያለብን ነው ሰዎች ነን እና በዛ አድርገን እኔ ጾማለሁ አመቱን ሙሉ አላፈጥርም አለ። እኔ ሌሊቱን ሙሉ ቆማለሁ አልተኛም አለ። እኔ ደግሞ ሴት የምትባል አላገባም አለ። ለዒባዳ ነው እንቅጣዕ የማደርገው አለ። ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ገቡና ሰበሰቡና ሰዎች ማባሉ ቀውሚን ስማቸውንም አልጠቀሱም። እኔ አዳብም እንማራለን እዚህ ላይ። አሁን ስም እየተጠቀሰ አይደለም ሰው የሚመጣው። ስም ካልተጠቀሰማ አይሄድም። አሁን ባለው እንደዛ ነው። ሁሴን እንደዚህ ምናምን ነው እንትኑ። ነብዩ ሰለላሁ ዐለይሂ ወሰለም ሰዎቹ አሉ እዛው እንዲህ የሚሉ ሰዎች ብለው ሰዎቹ እዛ ውስጥ እንዲማሩ ነው ያደረጓቸው። አላጋለጧቸው። ተሳስተዋል እኮ እነኛ ሰዎች። እኔ ጾማለሁ፣ አፈጥራለሁ፣ እተኛለሁ፣ ተነስጄ ሰግዳለሁ፣ ሚስቶችንም አገባለሁ። ከኔ ሱና ያፈነገጠ ከኔ አይደለም። መንገዱ ይህ ነው። ለነፍስህም ሐቅ መስጠት አለብህ። ሐቅ ካለብህ ነገሮች ውስጥ አማና መወጣት ካለብህ ጉዳዮች ውስጥ አንዱ ለራስህ ነው ማለት ነው። የራስህንም አማና መወጣት አለብህ። አካልህ አደራ ነው። ልትጎዳው አትችልም፣ አይፈቀድልህም። ስለዚህ ራስን ማጥፋት ተከለከለ፣ አይቻልም። ምን ነፍሴ የኔ ናት ማለት አትችልም። አማና ነው፣ አደራ ነው የተሰጠ። መወጣት አለብህ ተንከባክበህ። አካልህን የሚጎዳ ነገር መጠቀም አትችልም። ኸምር ተከለከለ። አቅልን የሚጎዳ ነገር፣ ነስልን የሚጎዳ አንተን እኮ ነው እየጠበቀ ያለ። ሒፍዘ ዲን ይላል። ዲን ማንን ነው የሚጠብቅ? አንተን አይደል? አቅልን ይጠብቃል ይልሃል መቃሲዶቹ ላይ። ገንዘብን ይጠብቃል ይልሃል። ንብረትህን ነው የሚጠብቅልህ ያንተን። ንብረትህን ለምሳሌ እንደፈለግክ ማባከን አትችልም። ገንዘብህን መቅደድ አትችልም። ይህ በህግም ያስቀጣል። በኖርማል በዓለማዊ ህግም ያስቀጣል። አላህም ዘንድ ያስጠይቃል። እኔ ነኝ ሰርቻ ያመጣሁት ብለህ ለፈን ምናምን መቅደድ አትችልም። ገንዘብ አማና ነው፣ አደራ ነው። አላህ አንተ ጋር ያስቀምጠው አደራ። ብክነትም በተመሳሳይ ዝም ብለህ ማባከን አትችልም። ወላ ቱስሪፉ ኢነሁ ላ ዩሒቡል ሙስሪፊን። የቁርአን ድንጋጌዎች ነብዩ ሰለላሁ ዐለይሂ ወሰለም ያስተማሯቸው ነገሮች በሙሉ አማና ናቸው። ኪፕ ማድረግ አለ። ያንን አማና መወጣት ግዴታ ነው ማለት ነው።